በሚስቱ ሰው ሲደባደብ በስማ አስፈልገዋል መሰለኝ ዛሬ ምንድነው እንደዚህ የምትለው አንተ? እኔ የፈለኩት አንዴ በቃ ስትሰነዝር ምንድነው አንተ ውሻ የምትለው? ምንድነው ምን ልትሆኝ ነው ደግሞ? ምን ልትሆኝ ነው? አንቀጠቀጠችኝ እኮ። ስለዚህ እንደ ፈታሽ እኔ እደክማለሁ። አስደስተኝ። ምንድነው አንተ አትላለች እንደዛ? አዎ ነው ደግሞ እብድ የሚከበረው እፈራለሁ። ብዙ ጊዜ በቃ ተደብድቤያለሁ። በቃ ታዋርደኛለች። ወገቤ ተሰብሮ አመጣለሁ። ከዛ የሚደርስብኝ ቦክስ እና እርግጫ ደግሞ በቃ መቻል አቃተኝ። ወንድ አይደለም እንደ ቆፍጠና አትልም እንዴ? እንደወደድሽ እኔ አሁን ምንም መንቀሳቀስ አልችልም። እንደዚህ ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ ያው እንግዲህ እንደምታውቁት እንግዲህ ውድ ቤተሰቦቻችን ብዙ ነገሮችን አልፈን እንግዲህ ከፈጣሪ ጋር እንግዲህ እዚህ ደርሰናል። ውድ ቤተሰቦቻችን ያው እንደምታውቁት ብዙ ነገሮች ተፈጥረዋል፣ እኛ ላይ ብዙ ነገሮች ተደርገውብናል። እንግዲህ እንደ እግዚአብሔር ፍቃድ እንግዲህ ሁሉን ነገር አልፈን እዚህ ላይ ደርሰናል ማለት ነው። ውድ ቤተሰቦቻችን እንግዲህ እናንተም ለምታግዙን በጸሎትም በምን በሁሉም ነገር ለምታግዙን ወገኖቻችን እንግዲህ በጣም ከልብ የመነጨ ምስጋና አለኝ ለናንተ ለቤተሰቦቼ። ውድ ቤተሰቦቼ በጣም አክብሮትና ምስጋና አለኝ ለናንተ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ባላችሁበት እግዚአብሔር ይጠብቃችሁ ላለኝ። እንግዲህ ውድ ቤተሰቦች ያው እንደምታዩት ዛሬ አንድ ወንድሜ ጋር መጥቻለሁ ማለት ነው። እንግዲህ ወንድሜ በጣም በሚስቴ ከፍተኛ ድብደባ እየተደረገብኝ ነው፣ ብዙ ነገሮች እየደረሱብኝ ነው እያለ ነውና እንደማየውም ደግሞ በጣም እጁ ያሳዝናል። እንግዲህ እንደሆነ እንግዲህ ምን ጠይቅ ይሆናል። በጣም በባለቤቴ ድብደባ እየደረሰብኝ ነውና እባካችሁ ድረሱልኝ ብሎ ነው የመጣውትኛውንም እሷ ወጣ ብላለች። ውድ ቤተሰቦቻችን ወደ ስራ ነው አይደል ሄደችው እና ወጣ ብላለችና ውድ ቤተሰቦቻችን ያለውን ነገር እስቲ ምንድነው የሚለውን ነገር እሱንም ለማናገር ነው እዚህ የመጣ ነው። ውድ ቤተሰብ ሁላችሁም እንግዲህ ይሄንን ቪዲዮ የምታዩ ሁላችሁም ላይክ ሼር ያደርጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ። ውድ ቤተሰቦቻችን ሀሳብ አስተያየታችሁን ደግሞ እንደሁሌው ኮሜንት ላይ አስቀምጡልን። ማስተካከል ያለብንን ማንኛውም ደግሞ ጥቆማም ያላችሁ ደግሞ በቴሌግራም ሊንካችን እየገባችሁ ሁላችሁም እንግዲህ ቴሌግራማችን ላይ እንግዲህ ያላችሁን ጥቆማ ወይም ደግሞ ማንኛውም አስተያየትም ካለ ማንኛውም እኛን ማግኘት የምትፈልጉ ሰዎች ቴሌግራም ሊንካችን ላይ ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቻችን እሺ ወንድሜ ስም ማን ነው? ስብሐት በጣም ጥሩ ደስ የሚል ስም ነው። እና እስቲ ምንድነው ያለው ነገር? በጣም ያሳዝናል። ሳይም ያለበት ሁኔታ ትንሽ ያሳዝናልና እስቲ የምትነግረንም ጉዳይ ያው ለኔ በርግጥ ብዙ ነገሮችን አናግረኝ አወያይተኛል። ያው እዚህ ጋር የሚመለከቱን ሰዎች አሉና ለነሱ ግልጽ አድርገህ በሚገባቸው መልኩ እንግዲህ ያለውን የተፈጠረውን ችግር ንገራቸው። እሺ እኔ አሁን እዚህ የመጣሁት ያው ብዙ ጊዜ የእናንተን ሚዲያ ስለመከታተል ያው እናንተ የተቸገሩትን እንደዚህ የተጎዱትን እንደዚህ የተጠቁትን ብዙ ጊዜ በሚስትም ይሆን በማንኛውም የተጎዳ ሰው ስትረዱ እመለከታለሁና ብዙ ሰዎች በቃ እኔ ሳስበው ብዙ ታግሻለሁ። ብዙ ጊዜ በቃ ተደብድቤያለሁ፣ አሳልፌያለሁ። ቀይን ደግሞ እስከመቼ ነው በቃ እኔ እስከ ሞት ድረስ ከሞትኩ በኋላ ለምን አልተናገርኩም ተብሎ መቆጨት ምናምንም አጋጣሚው አይኖርምና ለነሱ ለምን አናገርም ብዬ እንደናንተ ደውዬ እዚህ እንድትገኙ ያደረኩት ምክንያት ያው በሚስቴ እየተደረገብኝ እየደረሰብኝ ያለው በቃ ድብደባና በቃ ድብደባ ሲባል ያው ቀላል እንዳይመስልህ ያው በሚስቱ ሰው ሲደባደብ በስማ በቃ በጣም ያሳፍራል። ስለዚህ በጣም ከባድ ነው። በቃ እኔ በጣም ድሮ እኮ በዚህ ልክ ያው ኃይለኛ መሆኗን አውቃለሁ። አብረን ስላደግነው ከትምህርት ቤት ጀምረን ነው የተፋቀርነው። የፈለኩት እሱ ነው። ለምን ይሄ ነገር ምንድነው እኛ አሁን ያው እንደዚህ አይነት አመል ያለባቸው ሴቶች አሉ።
ግን ቢሆንም ደግሞ አንተ ባለቤቷ ሆነህ እንደዚህ ኧረ እንደዚህ አይነት ሰው አይኖርም። እንደሱ አይነት ሰው እንኳን አይኖርም። በጣም ይኖራል ብዬ ማለት ነው። በጣም አንቀጠቀጠችኝ እኮ እንደ ወንድ ልጅ የሆነ ነገር ቅጣቶች በጣም ያሳዝናሉና እኔ እንግዲህ ምን እንደምልህ አላውቅም። ከልቤ በጣም አዝኛለሁ። በጣም ከባድ ነው። በጣም ከባድ እንግዲህ ውድ ቤተሰቦች ትንሽ ማለት የሆነ ግራ የሚገባ አይነት ስሜት እየተሰማኝ ስለሆነ ነው እና ለዛ ነው ይቅርታ። በጣም ከባድ ነው። ያው ድሮ ከትምህርት ቤት ነበር የምንተዋወቀው። ትውውቃችሁ የትምህርት ቤት ነው? አዎ ከትምህርት ቤት ነበር የምንተዋወቀው። ያው እንደዚህ ባህሪዋ በቃ የሆነ ኃይለኛ ሆኖ የሆነ ስትቀርብ ደግሞ የዋህ አይነት ሰው አለ አይደል? እንደዛ አይነት ባህሪ ነበር የነበራት። ብዙ ሰዎች ደግሞ አይቀርቡም እንደዚህ አይነት ሰው። ያው ኃይለኛ ነው እንደዚህ አይነት ያስፈራል። ምናልባት እቺ ምናምን ሰው የሚያገል አይነት ነገር እንደዛ ነበር። እኔ ግን ስቀርብ በጣም የዋህ ምናምን በቃ ጸባይዋን እስከምታሳይ ድረስ እስከዛ በቃ በጣም ወድጃት ነበር። በጣም ነበር የምወዳት። ያው በጣም ከወደድኩ ደግሞ በቃ ለመተው ምንም ቢሆን። ስንተኛ ክፍል ነበር ትውውቃችን አልክ? ከትምህርት ቤት ነው ከ7 8 ጀምረን ነው የምንተዋወቀው። ኦኬ 8ኛ ክፍል ነው ትውውቅ፣ ኖርማል ትውውቅ። ወደ ፍቅርስ መች ነው የተቀየረ ነው? ከ10ኛ ክፍል ጀምረን በፍቅር ቀጥለናል እስካሁን ድረስ እስከዚያ ድረስ። ያው ከሷ ጋር ለመሆን ስትፈልግ ያው መቼም ወደሃት ወይ ደግሞ የሆነ ነገሯ ተመችቶ ከዛን ደግሞ ይቺን ሴት ያው በፍቅርም ሁለተኛም ደግሞ ለህይወቴም ትሆናለች ብለህ አስበህ ነው የተዋወቃትና በዛን ሰዓት ምን አስበህ ነው ልትተዋወቃት የቻልከው? እኔ ያሳበችኝ ነገር ቢኖር ያው በቃ ስቀርብ እንደ ሰዎች እንደሚያዩት ውጭም እንደሚታየው አለ ባህሪዋ የዋህ ናት፣ ጥሩ ልጅ ናት። ደግሞ በዛ ልክ የሆነ በአዘኔታም በቃ ለምንድን ነው የማይቀርቧት ለሚያገሏት ለምንድን ነው የሚል እንደዛ አዘኔታ ደግሞ እየቆየ ሲሄድ ያገሏት በምን ምክንያት ነው? በቃ ኃይለኛ ናት። በቃ ብዙ ሰው አይቀርብም፣ ትማታለች ይላሉ፣ ብዙ ሰው ይሸሻል ምናምን በዛ ሰው እንትን ይላልና እኔ ደግሞ አዘኔታም ብዙ ጊዜ በቃ እንደዚህ አይነት ሰው ሲያገል ምናምን የተገለለ ሰው በጣም ያሳዝነኛል። አዘኔታ ደግሞ በቆየ ቁጥር ወደ ፍቅር ይቀየራልና እና በቃ በጣም ወደድኳት። ኢቭን የመታችኝ የሆነ በቃ ጸባይዋ ባህሪዋ ሲመጣ እየመታችኝ ራሱ ምንም ጠልቻት አላውቅም እስከዚህ አመት ድረስ። ማለት አንተ አሁን ፍቅረኛ ሆናም ትደበድብህ ነበረ እንደዚህ? አንዳንዴ በቃ የሆነ እኔ አጥፍቷል ብላ ካሰበች በቃ ትደበድባለች። በቃ እጇ ፈጣን ነው። በቃ ሩጦ ወደ መምታት ምንድነው እሱ? ቆይ ማለት ኖርማል ስራዋ ቦክስ ውድድር ነች? ተወዳዳሪ ነች? ቦክስ ትችላለች። ውድድር እንኳን ስትገባ አይቻላል። ውድድር ስትገባ እንኳን አይቻላል። ነገር ግን ቦክስ ትችላለች። በቃ ቦክሰኛ ናት የምትመስለው። በቃ ትመታለች እንዴ? አይ ግራ ስለገባኝ ነው። አንተ እንግዲህ ባለቤቷ ከሆንክ እንደዚህ እጅ እስከሚሰባበር ከዚህ በፊትም ታመሜ ሳምንት ተኝቻለሁ ብለኛል። አዎ ወድቀኝ መታኝ እያልከኝ ነበርና አሁን ደግሞ እጅህ እንደዚህ እስከሚሆን ውድ ቤተሰቦች ነገራችን ላይ ወንድሜ ሙሉ በሙሉ ካላየም ከዚህ ጀምሮ ነው እንትን የተደረኩት። እኔ አሁን ምንም መንቀሳቀስ አልችልም። እንደዚህ ተወቀስ አትንካ። እንደዚህ ይሄን መንቀሳቀስ አልችልም። ጣቶች መንቀሳቀስ አይችሉም። ምን አይንቀሳቀስም እንጂ መንቀሳቀስ አይችልም። መንቀሳቀስ አይችልም። እስከዚህ እስከመሆን ያው ድረስ በቃ አሁን መሞት ብቻ ነው የቀረኝ። ከዚህ በኋላ እሷ ጋር እንዴት ልቀጥል ይችላል? ወይ አይደለም አንተ አፈቀርኳት የምትለው እንደዚህ የሆነች አፈቀርኳት የምትለው ምንድነው ማለት? ምኗ ተመችቶ ነው? ፍቅር ውር ነው ይባላል። ፍቅር ውር ነው ሲባል እኔ ቀልድ ማለት ነው ነበር ማለት በቃ አይታየም። ከውስጥ የሚደረገው ነገር ሰው የሚያደርገው ነገር አታስተውልም። በቃ አንተ በጣም ከውስጥ ስለገባህ ምንም ልጠላት አልቻልኩም ነበር። ነገር ግን አሁን መረረኝ ስለገባች ነው ልጠላት አልቻልኩም። አዎ በቃ በጣም ፍቅሬ ከውስጥ ነው ከላይ አይደለም። ከዛስ በኋላ ማለት አሁን 10ኛ ክፍል እንግዲህ ሰው ስለማይቀርባት አሳዝናኝ ነው የቀረብኳት አልከኝ። ከዛን ያ ነገር እያለ ያው ማንም ጓደኛ ስለሌላት እሷ ፍቅረኛዋ ሆንክ። ከዛ በኋላ ይሄንን ነገር አንተ ላይ ለመጀመሪያ ጊዜ በምን ጥፋት ምን አርጋናት ነው ልትመታ የቻለችው? ፍቅረኛው ናችሁ
አይ ፍቅረኛ ሆነ በቃ እንትን በቃ እኔ ደግሞ የሆነ ከዛ በኋላ ከትምህርት ከጨረስኩ በኋላ ብዙም ስራ 12ኛ ክፍል ላይ ምናምን አቋረጥኩና ተወኩኝ። ወደዚህ ሌላ ቀን ስራ ምናምን መስራት ጀመርኩ። ያገኘሁትን መስራት ጀመርኩ። ጉልበት ስራ ጉልበት ስራ ምናምን መስራት ጀመርኩና እየደከመኝ እኔ የሰውነቴም እየቀነሰ ምናምን ነው የሚሄደው በቃ። ከዛ እኔ ስራው እየሄድ ስንገናኝ ምናምን በቃ እኔ እንደምትፈልጓ አይነት ሰው መሆን አቃተኝ። በቃ እሷ የፈለገችውን ነገር በቃ ኖ እኔ ጠየቅኩህ የተጣላ ነው ምክንያት እኮ ፍቅረኛ ሆነን ደብድባኛለች አልከኝ። አዎ መቼም ፍቅረኛ ሆናችሁ እንግዲህ ድብድብ ከጀመረች አንተ ያው ስታገባት ሪስክ ወስደ ነው ለዚህ ነገር አይደል እንደዚህ አይነት ጸባይ እንዳላት ያንን ጸባዩን ደግሞ ችለህ ለመኖር እንትን ብለህ ነው ተስማምተህ ነው አይደለ? ስለዚህ ይሄንን ነገር ደግሞ እስከ ተስማማህ ድረስ አንተ ይሄንን ነገር ታውቅ ነበር ማለት ነው። አዎ አውቅ ነበር። እንደምትደባደብ ታውቃለህ? አውቅ ነበር። የሆነ ምክንያት ነው የደበደበች። ፍቅረኛሞች ሆነን ስራ ውዬ መጥቼ በቃ አሁን ዛሬ መደሰት ፈልጋለሁ ዛሬ በቃ እንዝናና አለች። ፍቅረኛ ሆናችሁ አብራችሁ ነበር የምትኖር? አይደለም ተገናኝተን ነው ስራ ውዬ ተገናኝተን ወጥተን። ኦኬ እኮ ስራ ውዬ መጥቼ ስትልኩ መጥቼ እኮ ለማታ እንገናኛለን ወጥቼ ምናምን እንገናኛለን። ማታ የት ነው የምትገናኙት? በቃ አካባቢ አንድ አካባቢ ነበርና የሆነ ሻይ ቤት ቡና ቤት ያው አንዳንዴም ለመቅመስ ምን እንወጣለን አንድ ሁለት ለማለት እንወጣለን አብረን ተጠራርተን። ምንድነው የምትቀምሰው? ቢራ ምናምን ኦኬ ለመጠጣት። አይ አሁን ለምሳሌ አንተ አሁን የምታወራኝ ነገር ትንሽ ግራ እያጋባኝ ነውና ምንድነው ያለች? ከዛ በኋላስ እንገናኝ አለች። እኔ 10 ሰዓት አካባቢ ስራ ወጥቻለሁ። ከስራ ወጥቻለሁ። እሺ ብዬ ሄድኩኝ። ዛሬ መዝናናት እፈልጋለሁ፣ ዛሬ መደሰት እፈልጋለሁ፣ በቃ ሌላ ቦታ ነው የምናድረው አለች። ከቤት አትሄድም አለች። አትሄድም አለች። ኧረ ዛሬ እኔ ደክሞኛል ስራ ውያለሁ፣ ምንም አይነት ነገር አልፈልግም አልኩ። በቃ እኔ አልኩ በቃ ምንድነው እንደዚህ የምትለው ምናምን አለች። እኔ ካልኩ እኔ መዝናናት እፈልጋለሁ ነው እየነገርኩህ አይደል እንዴ ምናምን አለች። አረ እንደዚህ አይደለም እኔ ዛሬ ቤትም እንትን አለኝ መጨራረስ እንትን ስራም አለኝ ደግሞ መግባት እፈልጋለሁ ደክሞኛል ስራ ውዬ ነው የመጣሁት አልኩ። ምንድነው እንደዚህ የምትለው አንተ? እኔ የፈለኩት አንዴ በቃ ስሰነዝር አላልጠበቅም ነበር አንተ? ምንም አልጠበቅም። በዚህ እንዴት እንጣላለን ብዬ አስባለሁ። መጣላት ያለብህ እኮ ምን የመታች ይዛን እዚህ አካባቢ ነው የመታችኝ። ያው የዛሬ 2-3 አመት በፊት ስለሆነ አላስታውስም ያን ያክል ዝም እንዴት እንደወደኩ ምናምን ራሱ ዝርር ነው ያልኩ። በቃ ምንም አታውቅም ነበር? አዎ ቀና ስል ያው አለች እሷ ቁማለች። እኔ የምፈልገውን አታደርግም እንዴ አንተ? ምንድነው ታዲያ የኔ ጀለስ የሆንኩ ምናምን? እኔ እኮ ደክሞኛል ነው ያልኩት። በቃ ካም በኋላ እሺ በቃ አንገናኝ ምናምን አልኩ ብዬ። ግን ቤተሰቦች አሉ በህይወት አሉ? ቤተሰብ ስትደበደባለች ወንድሞቿ እህቶቿ? ያው ብዙም አያወሩማ ስለሚያውቋት ኃይለኛ ናት። እናትና አባቶች እነሱም እንኳን ምንም አትልም። እነሱ አረ መለስ አይመስለኝም እኔ ሳስበው እቺ እናትና አባቷንም ፌንት የምታስበላቸው ነው። ያን ያክል እነሱን ጋር ብዙ ስለማይቀራረብ ብዙም አላውቅም። እነሱን ግን እንደዚህ የምትላ አይመስለኝም። አይ በጣም ያሳዝናል። እሺ ከዛስ በኋላ ወደ ትዳር ማን ነው ማለት እስቲ ወደ ትዳርስ እንዴት ነው የገባችው? አንተ ወደ ትዳር ጸባይ ካየህ በኋላ እንዴት በመነጋታው ተመልሳችሁ ወደ ድሮ ግንኙነታችሁ እንዴት? ወዲያው ነው የምረሳው። እኔ የሚገርመው ነገር እኔ ወዲያው ነው የምረሳው። ወዲያው ከሄድኩ በኋላ ራሱ በዛን ሰዓት ተነስቼ ከሄድኩ በኋላ ደውዬ ደህና ነሽ ገባሽ ቤት ገባሽ ምናምን ማለት ነው እረሳለሁ። በቃ ወዲያው በቃ ፍቅር ማፈር ጅልነት እንደሆነ በቃ የገባኝ በዛን ሰዓት ነው። በቃ አይ ማለት ይሄ የሚረሳ ነገር አይደለም። እንደዚህ የደበደበች እንደዚህ በቦክስ ራስን እያሳተች በቃ እንደ ሰው ልብ ይለያያል። እኔ ራስህ ማለት እንደ ወንድነት ማለት እንትን አይልህም? እንደዚህ ትደበድብህ አንተስ የመደብደብ እሷን መልሰህ ቢያንስ ባትደበድባት እንኳን ራስን የመከላከል ነገር አይኖር? እሞክራለሁ እኮ ነገር ግን በቃ እሷ ኃይለኛ ናት። በቃ ጉልበት ማላት እኔ ያን ያክል እንትን አይደለም። በቃ ደግሞ ወደ ቦክስ ምናምን መሰንዘር አይነት ነገር እኔ አይፈጥንልኝም። እጄም ቢሆን
በቃ እንደዚህ ከበደኝ። እስከዚህ ድረስ ደግሞ በዛን ሰዓት እንደዚህ ሆንኩኝ። ከዛም ቀጥሎ ደግሞ ቀስ እያልን እየተግባባን ሄድን። ብዙ ጊዜ እኮ በቃ ሰላም ነው ምን ሆነው እናወራለን፣ እንስቃለን። በቃ ተመችቶን እንዲያውም ደስ ብሎን እኮ በቃ በማፍቀሬ በቃ የምደሰትበት ሰዓት እኮ አለ። በቃ ጸባይ የምታሳይበት ሰዓት አለ። በቃ ሲመጣ ብቻ ነው እንደዚህ የምታደርገው። ከዛ ቀስ እያልኩ ለምን አንድ ላይ አንሆንም፣ ለምን አብረን አንሆንም፣ እኔ ወጥቼ ቤት ልከራይና አብረን እንሆን ምናምን ብለን በቃ እኔ ነኝ ወደ ትዳር የጠየቁት። እሺ አለች። አዎ የጠየቃትም ራስህ ነህ። አዎ እሺ። ስለዚህ ያው ያወቅህ ነው ገባበት። ትሸነፋለች። አዎ በቃ ትሸነፋለች በሂደት ምናምን እያልኩኝ ቀስ ብለን ገና ስላልገባት ነው ምናምን እያልኩኝ ነበረ። ነገር ግን እንደዚህ ያደረገችኝ እንጂ የተስተካከለችው ነገር የለም። ያየኝ ነው ማለት በጣም ያሳዝናል። ምን አይነት ነገር እንደሆነ ስለዚህ በቃ ለእናንተ ተጋባችሁም እንደዚህ አይነት ነገር ነበር። ከተገባን በኋላ 1 3 4 በቃ ተመትቻለሁ። ከዚህ በፊት ይሄ የመጨረሻ ከባድ እንትን ይሄ ጉዳት ይሄ ነው። በቃ የመጨረሻ ከባድ ጉዳት። ብዙ ጊዜ እኮ ሁሉ ጊዜ እንደዚህ እንትን እያለች እንደዚህ እየተበደበች ምን አይነት ነገር ምን አይነት ፍቅር ብታስይዘው እኔ እንጃ። እኔስ አሁንስ መጠራጠርም ጀምሬያለሁ። በቃ የፍቅር ጊዜያችሁን እንዴት ነበር ያሳለፋችሁ? ማለት እንደዚህ አይነት ነገር ወይ ሌላ ነገር መስተፋቅር ምናምን አስደርጋብኛለች ብለህ ታስባለህ? እኔ እንጃ። አሁን ግን መጠራጠር ጀምሬያለሁ። ብዙ ጊዜ ደግሞ አብረን ካሁን በኋላ እኔ ስራው እየሰለመመጣ በቃ አንተ እንደፈለገችው አልሆንም፣ እኔ እደክማለሁ፣ አስደስተኝ ምንድነው አንተ አትላለች እንደዛ። አዎ እኔ ብዙም አይታዘዝልኝም ሁሉም ሰውነቴ ምናምን በቃ እንትን አለል ስል በቃ እንደፈለገችው አልሆንም። ወንድ አይደለ እንደ አንተ ምንድነው ምናምን ብለ ደግሞ በቃ የሆነ በዛ ምክንያት እኔ መልስ ከመለስኩኝ በቃ የሚመጣብኝ ውርጅብኝ ከባድ ነው። እሺ ቤት ውስጥ ማን ነው አባወራ? ግራ ገባኝ እኮ ነው። አሁን ማን ነው ቤቱን የሚያስተዳድረው? ወንድ ተብዬው ማን ነኝ? ያው ኖ አይ አንተ ወንድ ግን እሷ ናት የምታስተዳድረው። ቤታ ራስህን ማስከበር አለብህ። ምክንያቱም በዚህ ነው ያለ ደረጃ ልታፈቅራት ትችላለህ፣ ልትወዳት ትችላለህ፣ ግን ራስህን ማስከበር አለብህ። ምክንያቱም ወንድ ልጅ እስከሆንክ ድረስ እንደዚህ አይነት ነገሮች እንትን ማለት የለባቸውም። አንተ ነህ ቤቱን መምራት ያለብህ፣ ቀጥ አድርገህ መምራት ያለብህ ቤትህን አንተ ነህ። ዝም ብዬ በቃ ወልዳታለሁ ምናምን እያልኩ የዋህ በቃ ራሴን ስለማላቅ ነው እንጂ የዋህ ነኝ መሰለኝ። በቃ እኔ አሁን ተጠራጥሬያለሁ። በቃ እንዴ ምንድን ነኝ እኔ ሰው ነኝ ምናምን በቃ ራሴን እየወቀስኩ ነው ያለው። ስለዚህ አሁን ደግሞ እናንተን የጠራሁት ከዚህ ሁሉ ስቃይ በቃ የደረሰብኝን ነገር እንድታዩኝ ከዛም በኋላ እሷንም አግኝታችሁ የምታወሩበት መንገድ አዋሩ። ነገር ግን እኔ ግን አልፈልግም ከኔ አካባቢ እንዳትደርስ። በቃ እኔ ከኔ አካባቢ ነው በረገጥኩበት መንገድ እንዳትሄድ። በቃ እኔ አልፈልግም ካሁን በኋላ። ይሄንም ደግሞ ይሄን ነገር አንተ ስትገባ አምነህበት ነው የገባው አይደለ? አምነህበት እስከገባ ድረስ ደግሞ አሁን ይሄን ነገር ምንድነው ያው እኛ እንደ ሚዲያ እናግዛለን፣ የምናግዝ ነገር ግን አንተ ደግሞ እኛ ሜቢ 1 ቀን 2 ቀን መተን ልናስጠነቅቃት እንችላለን፣ ወይም ደግሞ አለ አይደለ በቃ ልንነግራት እንችላለን፣ ልናስታርቃችሁ እንችላለን። ግን አንተ ነህ ቤትን ቀጥ አድርገህ በስነ ስርዓት ማስተዳደርና በስነ ስርዓት እሷንም ያለውን ነገር ቤትን ቀጥ አድርገህ መያዝ ያለብህ እንጂ እንደዚህ አሁን ተደበደብኩ ብለህ ለማውራት ከባድ ነው ትንሽ። እኔ እንግዲህ ትንሽ ስላስገረመኝና በጣም ደግሞ ስላናደደኝም ነው ወደዚህም ደግሞ ይዤ የመጣሁት። ሚዲያም ላይ ይሄ ነገር መቅረብ አለበት ብዬ የሚወሰንኩት ያለው ነገር በጣም ስለሚያናድና ያለው ሁኔታው በጣም ስላናደደኝ ነው። እኔ እንደውም ቀጥታ አመጣጤ እንደውም እሷን ላናገራት ነበር ቀጥታ የመጣሁት፣ ግን የለችም ስላልከኝ ነውና ምንድነው የምትሰራው ስራ አንተ? እኔ አሁን በቃ ያገኘሁትን ነው የምሰራው። ምን አይነት ያገኘሁት የቀንም ይሁን የምንም ይሁን የበቃ ሰዓትም ይሁን በቃ ያገኘሁትን በቃ የትም አየር ባየር። ምን አይነት ስራ ነው? ሙያህ ምንድነው? ሙያዬ አሁን ቀለም ምናምን እሰራለሁ። ቀለም መቀባት ነው? አዎ እንደዛ አይነት እኮ የጉልበት ስራ ምናምን ስላልከኝ። አዎ የጉልበት ስራ ነው እሱ። ያው ከዛም አንፃር ሜቢ እሷ የምትፈልገው ነገር ሊኖር ይችላል እንደ ባለ ትዳር አጋርና ያን ነገር እያደረክላት አይደለም? አዎ እሱን እኮ ነው እኔ ደክሜ ስለምመጣ እኔ መደሰት እፈልጋለሁ፣ እኔ መዝናናት እፈልጋለሁ። አንተ ወንድ አይደለህ እንዴ ምንድነው እያለችኝ በቃ ታዋርደኛለች። በዛ ምክንያት እኔ ተናድጄ መልስ ከመለስኩ የሚመጣብኝ እንትን እኔ የማውቀው በቃ በጣም ከባድ ነው። አሁን ይሄ ሁሉ ስልችት ስላለኝ ነው ለእናንተ ለመናገር የመጣሁት።
በቃ እሷ ቁጭ ብላ ትበላለች። እኔ የትም ገብቼ የትም አብንተት ነው ወገቤ ተሰብሮ አመጣለሁ። ከዛ የሚደርስብኝ ቦክስና እርግጫ ደግሞ መቻል አቃተኝ። ቆይ ቦክስ ለማምዳ ነው እንትን ያለችው ወይስ ምንድነው? እንጃ በቀን እየሰረጠኝ እንጃችስ ቢሆን እኔ ምን አውቃለሁ። ስለዚህ ካንቶችም ብቻዋንም ስትሆን ምናምን ቦክስ ልትለማመድ ትችላለች እያልኩኝ ትችላለች። እኔ ምን አውቃለሁ። ለቦክስ የሚያስተምራት ቢኖር እኔ ከዚህ በላይ በቃ እኔ እሷን አልፈልግም። በቃ አሁን የመጨረሻ ከኔ እንዳደርስ እናንተ የህጋዊ ሰው ከሆናችሁ ከኔ እንዳደርስ እንድትረዱኝ ነው የመጣሁት። እኔ በቃ ማንንም አሁን ላይ ሚዲያ ላይ ወጥቼ ለማውራት የፈለኩት ለዚህ ነው። ዝም ብዬ እኮ አንድ ሰው እጄ እኮ ከዚህ አስጣለኝ በቃ ትሄድ ወይ ምናምን ብዬ እንትን ልላት ነበር። ነገር ግን እናንተ የመጨረሻ እንድታስወግዱና ሚዲያ ላይ የሚወጣ የትም በቃ ህግ ላይ የደረሰ ነገር ከባድ ስለሆነ ምንም ነገር የመጨረሻ እንትን ውሳኔ እንድትሰጧት ብዬ ነው ለእናንተ ይመጣ። ምንም ችግር የለውም። እንግዲህ እኛ ማድረግ ያለብን ነገሮች እናደርጋለን። እኛ ያው እንደ ሚዲያም መታረቅም ካለባችሁ መነጋገርም በግልጽ ካለባችሁ እንድትነጋገሩ እናደርጋለን። ግን ይሄን ነገር አሁን እኛ መጀመሪያ በቅድሚያ እስቲ እሷም ያለውን ነገር ሁኔታዋን ለማየት እስቲ ካሜራ ታስቀምጥና ለማስረጃ ያህል እንዲጠቅም እኛም አሁን ሚዲያ ላይ እንደዚህ ብለ ብታወራ ምናልባት ስለማያሳምን ገባህ ያለውን ነገር እኛም እንግዲህ እስቲ ገብተን እስቲ ድብቅ ካሜራ ታስቀምጥና ምን እንደምታረግ እናያታለን። እኛም በቅርብ ርቀት ሆነን እዚሁ እንከታተላለን። አሁን ትመጣለች ከስራ ወይስ ትቆያለች? ትመጣለች። አሁን ትመጣለች። ኦኬ ስራም ሰዓቷ ደርሷል። የላትም እኮ ስለዚህ ወጣ በቃ ምንም ችግር የለውም። ስለዚህ በቃ አሁን እንገባና ያለውን ካሜራ እናስቀምጣለን። ከዛም በኋላ እስቲ ምንድነው የምትልህ? እንደዚህ ያደረገችስ በምንድነው? ለመጨረሻ ጊዜ ምን ተጣልታችሁ? በቃ እኔ በቃ ደከመኝና በቃ መጨረሻ ላይ በቃ ምንድነው አለች። እኔ አልፈልግም አንቺ እዚህ ተዘረረሽ ተኝተሽ ብለሽ እኔን ታስቸግሪኛለሽ ምናምን ብዬ ልትመታ ስትል እኔም ልመታ በቃ የመጨረሻ ጸብ ተነሳ። ከዛ እሺ ዘረረችኝ በዱላ አንስታ ነው ይሄን ስብርብር ያደረገች። ምን አለች? ከዛ ይቅርታ አለች ወይስ ምንም ይቅርታ ምንም የለም። እኔ መጨረሻ የወሰንኩት እኮ ለዚህ ነው። ምን አሁን መለያየት ነው የምትፈልገው? አዎ መለያየት ነው የምፈልገው። እኔ ምንም አልፈልግም ወንድሜ፣ ምንም አልፈልግም። እኔ በቃ መለያየት ነው የምፈልገው። ቆይ ከዛ በፊት ተረጋጋና ያለውን ነገር እሷንም እናናገራታለን። አውሮ ያው እኔ ግን የመጨረሻውን እየነገርኩ ነው። እስቲ አንተም ደግሞ አረጋግተህ ለማውራት ሞክር። እስቲ ለማንኛውም እኛም ካሜራ እናስቀምጣለን። አሁን እኔ ከሷ ፊት አሁን አልሄድም። በቃ አልፈልግም። አይ ተረጋጋ። ወንድ ልጅ አይደለም እኔ ልሄድ ነው። አይ በቃ ወይ ወጥቼ እንድሄድ ከፈለጋችሁ እንጂ እኔ አልፈልግም። ቆፍጠን በል። ይኸውልህ አንተ ወንድ ልጅ ነህ። ወንድ ልጅ ተሰብሬ አሁን ምንም ማድረግ አልችልም። መከላከል እንኳን አልችልም። ይኸውልህ እየነገርኩ ነው። አንተ እንደዚህ ይሆንኩ ነው አትበል። ወንድ ልጅ ነህ። ቆፍጠን ጠንከር ብለህ በስነ ስርዓቱ አናግራት። እኛ ደግሞ አለን። ወንድነቱ ከምኑ ላይ ነው? እንደዚህ ተሰብሬ ወንድ ልጅ ነህ ስላለ ሴት እኮ ነው የተሰበረችኝ እያልኩ ያለው መታችኝ። እሺ አውቄያለሁኝ እኮ እሱን ስማኝና እኔ እሺ በል ያለውን ነገር እንደሚሆን እናደርግና እናስተካክል። እኛም እናናግራታለን። እሺ እናንተ ተጠብቁኛላችሁ። ለማንኛውም አሁንም ደግሞ ከመታኝ ምንም አታረግም። መሞቴ ነው የምተርፍበት ምክንያት አይኖርም። ስለዚህ አንተ አሁን ማድረግ ያለብህ ይኸውልህ እንገባለን። እኛውን ድብቅ ካሜራ አስቀምጠን እንሄዳለን። በቅርብ ርቀት እዚሁ እንከታተላታለን። ሌላ ነገር የምታደርስብህ አይነት ከሆነ ቶሎ እንደርስልሃለን። ግን በአግባቡ ያለውን ነገር ለማናገር አንተም ሞክር። እሺ ስለዚህ አሁን ወደዛ እንሄዳለን። እሺ እንግዲህ ውድ ቤተሰቦች እንደምታዩት ትንሽ ግራ የሚገባ አወዛጋቢ ነገር ነው። ነገር እንግዲህ እስቲ ምንድነው ያለው ሁኔታ የሚለውን ነገር እናያለን። እስቲ አሁን ደግሞ ምን ታደርጋለች? ምንድነው ይሄን እንደዚህ እስከሚሆን ድረስ ባለቤቷን የምትደበድበው የሚለው ነገር ትንሽ ግራ ስላጋባን እንግዲህ እሱን እናያለን። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። የትልሽ መስካው
እንደ ሴቶቹ ቀሚስ ለብሰሻል። ዛሬ ደግሞ ቀሚስ ለብሰሽ ይታያል። አስፈልገዋል መሰለኝ ዛሬ። ሴት ነሽ፣ እውነትም ሴት ነሽ። ሴትና ሴት አይተዋል ዛሬ ላይ ሴትና ሴት ወይኔ ምርምርቀኝ ፈተና ነው የሰጠኝ እኮ ተፈተንኩኝ በራሴ። ምን ማለት ነው? ዛሬውን ከየት ነው የመጣው? የት ሄደ? ተይ እንጂ የት ሄደ? ወይ አንዴ ሸሚዝ ለብሰህ ተቀመጥክ። ምን ነው ረሳሽው እንዴ? የሰበርሽው? አዎ ዛሬ ነው በዛኛው። እኔ እኮ ሬሳ ነኝ እኮ ሬሳ ነኝ። ዛሬ ነው እንደው በኩል ሬሳ ነው። ዛሬ መሰለኝ እስካሁን አልመሰለኝ። ቆይ አንተ ማታ እኔ ላይ ሰነዘርከው ነገር ይብራል ብዬ ወጣው ያጣከነ የመጣው። ቆይ ወይኔ ወንድ አይደለም አንተ ቆፍጠና አትልም እንዴ? እንደው ልጅ ወንድነት ምኑ ላይ ነው? ምኑ ላይ ነው ወንድነት ያለው? አንተ በምን ነው? ቆይ ወንድነት ነው ሰበርሽ ደበደብሽ ወይ አንተ ሴት ነኝ ወንድ ነው እንደፈለግሽ ታነሻለሽ ትጥያለሽ። እንደዚህ አይነት ወንድ አለ? አሁንም ደግሞ ወጣው ነገሩ እሺ ጠፍተህ ነው ሁሉ እኮ ፈርቶ ጠፍተህ ነው ባህሪሽን ዘባይሽን አይቶ ሲሸሽ እኮ ነው የቀረብኝ። ቤቱ ሰፈሰደ ጠፍተህ ነው ተዋረድኩ። ቤቱን አነሳሳት ነበር ያልኩ በዚህ እጅ ነው ቤት የምጠርገው። ምን አገባኝ? እንደማያገባሽ ማውቅ ነው። አንተ ሲጀመር እንደማያገባሽ ሰው አይደለም። እንደማያገባሽ እኮ አውቃለሁ። ዋጣ አልጠጣ አይ አልጠጣ። ቆይ ግን አንተ ለምንድን ነው ቆፍጠን የማትለው እንደ ወንድ ልጅ? ወንድ በሆነ እኮ ባንቺ ወድቀው እስቲ ብድግ በል እንጂ እቺ ምንድን ነች? ብድግ በል ወይኔ ቤተሰብ እንኳን ኧረ በፈጠረሽ ሲሸሽ እንኳን አይገባሽም። እንደው ሰው እኮ ፈርቷል፣ ተሸንፏል። ወንድ ልጅ እኮ ጦር ሜዳ ሄዶ እንኳን ጦር ይዞ እንኳን ይዋጋል። ተሸንፎ ሲሸሽ እኮ እስቲ አውልቀው። ኧረ በፈጠረሽ አውልቀው። ኧረ ድረሱልኝ። አውልቀው። ልጮህ አውልቀው። እሺ ምን ነው ያወረደብኝ? ምን ቆይ እኔ ሲጀመር እኮ እንዴት እንዳገባው ከራሱ አላውቅም። እኔስ ሰው ፈርቶ ጠልቶሽ የሸሸሽ እኮ ነው። አንቺ እኮ ሁሉም ሰው እኮ ጠልቶሽ እንዴት አገባኝ? ሰው ሁሉ ሲያገልን እኮ ነው የቀረው። ማን አገልን? ታውቃለህ? አሁንስ ማን አለሽ? ማን ታዲያ እዚህ ሰፈር ማን አንቺን ደህና ደርሽ የሚል ሰው አለ? ታውቃለህ? ማን አለ? ወይኔው ይደጋ ሌላው ይኖራል ወይ? ሌላው ይኖራል ወይ? ሲጨንቀኝ ነው ወይስ ማንን ተማምነህ
ዛሬ ሲጀምር ከኔ ጋር ላፍታ እያወራህ ነው። እስከ ዛሬ ቀና ብለህ ማታይ ዛሬ ምን ተቤት ሆኖ የምታወራኝ ከኔ ጋር እንደዚህ አይነት ምን ተቤት ሆኖ አንተ ይቅርታ ብለህ ታውቃለህ? ምንድን ዛሬ ተለሰለሳለህ? ምን እንድልሽ ነው የምትፈልጊው? መጀመሪያ እንደወንድ ሁን፣ ቆፍጠን በል። ተመታሁ፣ ተደበደብኩ። ወንድ ልጅ ሲጀምር ለምን ትደባደብ? ለምን ከኔ ጋር ትደባደብ? እኩል ስመታ ለምን አትመልስልኝም? እንደባደቡት እኮ አላገቡሽ። ይሄን ቆይ ወይ ኧረ በፈጠረሽ እንደው ማንም ሰው ባያየን እኮ አምላክ ያያል እኮ እና ኧረ በፈጠረሽ አምላክ መጀመሪያ በሰላም ማውራት ሲቀጥል የሌለብን ጸባይ ለምን ታመጣለህ? እስከ ዛሬ ተመላልሰኝ የማታውቀው ስለ ፍቅር አምላክ እባክሽ ተረጂ። እሺ አሁን ቤት ማጸዳ አልጎና ለጠፍኩ ወይ ሄጄ አይቼው ግን ያልተጸዳዳ ነገር ካለ አልጎ ካልተለጠፈ አነቀልዛለሁ። እኛውን እጅ አይሰጣም እኛውን እጅ አልቻልኩም። በምን እጄ ነው እግሬን የምሰብርና ቤት ውስጥ አንደኛ ሴት ሆነ ታርቆ በምን እጄ ነው አስተካክለው አልጋ ማስተካከልበት እያለኝ እሺ ይኸው ተሰብሬ እኮ ነው ያለው። ኧረ በፍቅር አምላክ አርቦኛል ምግብ ኧረ በፍቅራችን ምግብ አሰራ እንደዚህ እንዳልተሰብ አሰራ ምግብ አሉ ትንሽ አለ እኮ ምግብ ማን ነው የሚመጣው? ማን ነው የሚመጣው? እባክሽ ተሸነፈው። እኔ እኮ ተሸነፍኩ። ምን የምትሸነፈው? ወይ ወንድ ሆና ሳይኝ ወይ አንደኛም ቤት ውስጥ ተቀምጣ ሴት እንደ ሴት ቀሚስ ለብሰህ ተቀመጥ። እሺ ወንድ ሆና በምንድን ነው ወንድ የምትሆነው? በቃ አንቺ በምትፈልግ እባክሽ። እሺ ምን ሆነ? አንቺ ቤቱንም አላጸዳዳ ምንም አላደረግ። በቃ አጸዳለሁ። አሁን በቃ ተነስቼ ትንሽ እረፍት ላድርግ ነው። እባክሽ አትለምነኝ ተነስ እባክሽ በፍቅራችን እባክሽ ተነስ እንደዚህ ከእኔ ጋር ከመቼ ጀምሮ ነው እንደዚህ አይነት ነገር አውርተህ የምታውቀው? እኔ በቃ አሁን ፈልገሃል መሰለኝ። አሁን ነው የገባኝ። በቃ እንደዚህ መሆን አልነበረበትም። እንደዚህ መሆን ከዚህ አንደርሱ ነበር እኮ እንደዚህ የሚባል ሰዓት አሁን እኔ ሲጀመር እኮ ካንተ ጋር ቁጭ ብዬ ማውራቴ ይቅርታ ተነስ። እኔ ሲጀመር አሁን ከደጅ እራሱ ከዚህ ሰው ጋር ጣልቼ እንደመጣሁ ታውቃለህ? ለምን ነው ሰው ጋር የምትጣይው? ባንተ ምንድን ነው? እኔ ምክንያት ምን ባልሽ ሁሉም ነው የሚሸነፈው? ለአንቺ ብቻ እኮ ነው የተሸነፍኩት እኔ። ማነው እስኪ እኔን አባሮኝ የሚያውቀው? ማነው መጥቶኝ የሚያውቀው? አንድ ቦክስ ሰንዝሮኝ የሚያውቀው? እኔ እኮ ወንድ ሆነ ወንድ ለሴት እንዴት ትጣላለች? ሴት አንተ ነህ ለኔ መጣላት ያለብህ እንጂ ባልሽ በተባለ በምን ከይዝ ነው እንደዛ አንቺ ነው እንደዚህ ነው ብዬ ማለት የለብኝም። አውሪያ ታዲያ ምን አለሽ? በምን ከይዝ ባልሽ ስሙ እንዲነሳ ይተደረገ ባለፈው የተሰፈሩ እሺ አቶ ባልቻን ታውቃቸዋለህ? እሺ ከሳቸው ልጅ ጋር ተጣልተህ ነበር። አዎ ተሰንዘረ እሱን እኮ ዘርዬ ነው የመጣሁት። ማን ይዘረረው? እኔ አታውቂም? አንቺ ስትመጪኝ በቀለው ሁሉ ተወደው ነው የሚመስል። ከምጣለው ነገር ደግሞ ታውቃለህ፣ ውሸት ነው የምጣለው። ተልክ ያለው በጣም ከተናክማ ቆየህ እኮ። አይ ቆየህ በጣም ባንቺ ነው ሲጀመር ባንቺ ነው ፈልገህ ነው ባንቺ ነው ምናምን ትለው። ኧረ እባክሽ የእነሱን እንዴት እዚህ ጋር አንተ ላይ ታወጣችው ሌላ ነገር ውስጥ እንዳንገባ። ምንድነው የሚያናድሽ? እነሱ ምንድነው ያሉሽ እኮ ነው ተወራራ። እኔ እየገበደብኩት አይደል? በቪዲዮ ነው ያየሁት። ቪዲዮ እሺ ያሳይ። አይ ይዞራል ያንተን ቅሌት ነው ይዤ ልልዞ ያንተን ቅሌት ይዤ በስልኬ አድርጌ ልዞ። እኔ እንደዛ አይነት ቅሌት አማርኝ ውሸት ቀርጾብሽ አንቺ ሲጀመር አዎ አንቺ ዝም ብለሽ ሁሉንም ስለምትሰሪ አንቺን ለማሳበር ፈልጎ ነው። አው አንቺ ለማዋረድ ነው ይሄ ሁላ አንቺ ለማዋረድ ነው ይሄ ሁላ ከዛ ተጣጣርቶ ነው እንትን ሁሉም ነው የሚፈራው። ስለጋበዘክ ወዶ ካረለም ስለጋበዘክ ፈርቶ ካረለም
ቢገባ አንቺ እኮ እዚህ ስትወጪ እኮ ማንም ደረደሽ ተራምነሽ አይ የሚል ሰው የለም እኔ ራሴን አስከብሬ ነው ራሱን ያስከብር ሰው እኮ ሁሉም ሰው ነው የሚያከብረው አንቺ ግን አያከብርም ማንም አያከብርም ስለሚያከብሩኝ ማን ቀና ብሎ አንተ አለች በየቦታው እየተደበደብክ ምን እያልክ ቢሆንም ሴት ማንም ሲያከብሩ ለካፊትም ለላልዞ የሚመጣው ለካ እዛ እኔ እኮ እኔ ነኝ በራሴ ሰው እንደሚከተል እኮ እናውቃለን አንድ ሴት መንገድ ላይ ስትሄድ እኮ ሁሉ ተከትሎ አይ ማሬማ እኔማ ልፈልግ ደግሞ ስንቱን ነው ማስከተል እኔም ተሳስቼ ነበር ልፈልግማ ስንቱን ነበር ማስከተል አይ እኔ በዛን ሰዓት ምን እንደው ታንገው ወደኛ ፍቅሬን ያገባኝ አይደል እንዴ ኖራ ከተባለ ብዙ ነገር የምንኖረው ነገር አለ እግዚአብሔር ጥሎኝ ነው ፈልገኝ ወደህ ዲዛይን ፍቅራለ አንዳንዴ እኮ ፍቅር ላይ እኮ ዱላ ካለኩ ይጣፍጣል ይባላል አይደል ሁሌ ፍቅር ደግሞ ደስ አይልም እኔ አሁን እሱ ነው መሰለኝ እንደዚህ ያስቀራል እሱ ፈልጋል ሲጀመር ይገባው ሁሌ ወደ ነው ፈልገኝ አይደል ከድሮም ጀምሮ ታውቀዋለህ ልምድሽ ሆኖ እንጂ አንቺ ሱስ እኮ እንደዚህ ላፊ አታወራ ከልጋ ላፊ አታወራ አሁን እኮ ሐሳብ ነው እያወራን ያለው አሁንም ልትማኪ እንዳለ እሱ አይቀርልም ግን ቀጥልሽ ላወራ ተደማጭነት ሲኖር ብዬ ነው ነገሩ ልምድ ይከተላል እኮ ያው እሺ እናንተ አሁን ማንንም አይፈልግሽም ምናምን እንደ ሌሎች ሴቶች ማንንም አንተ ነገር አዎ ስለማይልሽ አስፋልት ላይ ስትሄጂ እኮ እንደው አሻግሮ ሲያይሽ ወደዚህ አይናችሁ እንደዚህ ነው ይላል መጣች ደግሞ ጂል ነው ማለት ስለሚፈልግ አያ ስለሚፈልግ ያስተውላል እብዱ አስተውራ ይሁን እብድም ሆኜ ከተከበርኩ አንተ ነገር ነው ቢገባ ማለት ነው እንዳንተ አልጫው ነው ደግሞ እብድ የሚከበር እፈራለሁ እብድ ማንንም አሁን እብድ እሱ ያንቺ በከንትን ነው አዎ ማን እንዲፈራኝ ነው የምፈልገው ሰው እንዳንተ በየቦታው እየተደበደብኩ እዚህ ጋር እዚህ እየበላለስኩ አልመጣም አንቺ ነሽ እኮ የምትደበደብኝ ማንም እስኪ ተደብደበኝ መጥቻ አዎ ደበደባለሁ ወንድ እስከምትሆን ድረስ እመታለሁ ወንድ እስከምትሆን አንቺ መሰለሽኝ እኮ ወንድ አታርግኝ እመታለሁ ከዛው ወንድ አረጋለሁ ያንቺ ምንም ወንድ ሊያረገኝ አይችልም እንደው ሲጀምረው ሲናገር ፍቅር እንዲወጣ እንድጠላ አሁን የመጨረሻ እንድንለያይ ነው ከማን ጋር የምትለያየው እሱን እንዳታስበው ለምንድን ነው ማላስበው እሱን እንዳታስበው መለየቱን እንዳታስበው ይሄ ማሰብ ነው መለየቱን እንዳታስበው ለምንድን ነው ማላስበው ካንቺ ጋር ልሙት ህይወቴ ማለት እኮ ነው የቀረው እወድሻለሁ አፈቅርሻለሁ ቃል ገብተህ ይገባው የምን ቃል እኮ በመጨረንትን ካልተመቼ ይቀራል አለ ቃል አይታጠፍም ቃል በቤተክርስቲያን ይሄን ያለው አስተሳሰብ በቤተክርስቲያን አልገባንም እና አንቺ ነኝ ያወራው አንቺም እኮ ልትመጪኝ አይደለም ቃል ገብተሽ የገባሽ ልትመጪኝ ልትደረድብኝ ቃል አልገባሽም ሆነም ቀረ እቺኛም ነገር እንዳታስበው እኔ አስቤያለሁ እንዳታስበው እንደው ፈጣሪ አሁን ከዚህ ሊያወጣኝ ነው በቃ አሁን ተስፋ አድርጌያለሁ እኔም በቃ እየጠላሁሽ ነው በቃ ከዚህ መመጣበት ቀን እየለመንኩኝ በቃ ለፈጣሪ አንተ ማን ልጠላኛችልም አንተ ልጠላኛችልም እኔ ልንገርህ ማለት ነው ልጠላኛችልም ምንድነው እንደዚህ የተማመንኩት ልጠላኛችልም ያኔ ተዘጋል ከስር እየተከተልክ ነበር ምን ለምን እግርሽን ልላስልሽ እስከማለት እንደዚህ እየደበደብሽኝ እየረገጥሽኝ በቦክስ እየዘረርሽኝ እኮ ምከተል ነገር ቢኖር ነው እንጂ እንደዚህ ልክ ነሽ የተማመንሽ ነገር አለ ምንድነው የሆነ ነገር አንቺ ማንም ሰው ሲጠራሽ እኮ ነው የተጠጋሁት በምክንያት ነው የሚሆነው ወደኛል እኮ አፍቀራይ ያው ጀግንነት ተመችቶ ጀግንነት እንደ ጅልነት ነው የሚባለው ጀግንነት ተመችቶ ነው ወደ አፍቀራይ ያገባኝ መተት ምናምን የሚደረገው ማ እኔ አንተ ላይ መተት አድርገሽ ነው እኔ አንተ ላይ መተት ላደርግብህ ሁሉም ጓደኞቼ እኮ ሲጠሩሽ አንተ እቺ ጋር እንዴት ነው የምትሄደው እቺ ጋር እንዴት ነው ልታፈቅር የምትሄደው አንተ እኔ እያፈይዙብኝ በየቦታው ነው እያፈርኩ ያንቺ ጓደኛ በሆነ ስራ ማለት ነው መተት ማረግበት ተደረገ መተት ባስደረግብህ ለዛ ነው እንደዚህ ስደበድብኝ ስትቀጠቅጥኝ ሰማይ መተት ስርስርሽን መከተል መተት ባስደረግብህ ኖሮማ ምን አድርጌ እንደማስደረግብህ ታውቃለህ ይሄ ሰውዬም ወንድ አድርገህ የምን ወንድ አንቺ አስቀምጠሽ ምደበድብኝ ነው እንጂ ወንድማ አንቺ ነው አንቺ ነው ደበድብሻል ምደበድባለች አዎ አትሹን ማን አንቺ ቢደበድባል ውጭ እኮ ሁሉም ጎረምሳ ነው እንደኔ አንገቱን ደፍቶ የሚደበደብ ሰው አይደለም አንተ ግን ዛሬ በጣም እኔ እንጃ አላውቅም
ምን አንተ ብዬ ልጥራ እንጂ እስቲ አንተ ብዬ ልጥራ ወንድም ሆኔ ማለት ምን እሺ አኔ አረ ይሁን በጾታዬ እኮ ወንድ ነኝ ለሞራል ካስቤ ነው አንተ እያልኩ ምጠራክ የተማማንሽ ነገርም አለ እንዴ አንቺን ታዲያ ማን ይጠጋሻል የትኛው መንገድ ላይ ሲያዩክ በቀኝን ያፊዙብኛል ይስቁብኛል ምንድነው እላቸዋለሁ እቺ አንቺ ጓደኛ ጋር ጤነኛ ናት ሰው ናት ምንድነው እብድ ናት ምናምን ይሉኛል እንት ደረገለ ለካ ወይ ምንድነው አንተ ውሻ የምትለው ምንድነው ምን ትሆኚው ደግሞ ምን ትሆኚው ወይኔ ምንድነው የምትለው እንደዚህ ደግሞ ምንድነው እንደዚህ ኃይለኛ እግዚአብሔር አለ ኃይለኛ ምንድነው ያደረግሽልሽ አንተ ወይ ለካ የተማመንኩ ነጭ ነው ማቻንስ ያማራታስ ተርስ ያለማለቀም ከዚህ ነው ወደሉ ተራሲ ነጭ ማን አንተ ማን በቤት ገብተህ እንደዚህ የምትለው አልቃለም ታናሱታ ተወረቀቱ አንተ ማን ሲጀምር በሬን ከፍተህ ገብተህ ከኔ ጋር እንደዚህ ወይ ጠላትሽ ነው ምንድነው ናፍቴ ነው እንደፈለኩ ማድረግ ይችላል እያየኸኝ ነው መታረግኝ እያየህ ባለቤት ይኸው አንተን እያየች እንኳን አላፈረችኝ ዝም በል አንተ አንቺ ረዚ ባለቤትሽ እኮ ነው ማክበር እኮ ነው አይመለከትም ስለኔና ስለሱ ትዳር ባለቤት ይሆናል ምን ታውቃለህ ይሆናል ምን አገባ ባልሽ አይደለም ስለሆነማ ነው እንደፈለኩ ማረጋው ኮታዴ የሆነ አታውቅም ምን ተጫወትሽ እንጂ ምን ሰው በመደበኛ አንቺ ሁሌ እንትን አንተ ራሱ ማን ምንድነው ሲጀምር አንተ ለምን ነው ምንድነው ማንነት ህብረት የሚባል ነገር የላት ህብረት የሚባል ነገር የላት ለምን ዝም እላለሁ አሁን እኮ ሰው ያለበት ነው ያሉት ምንም ነገር እንዳታረጊ ሌላ ነገር ነግሬሻለሁ ለምን አሁን አንቺ ጋር ምን ለየበት ቀን እኮ መጥቷል እና መስሎ እኮ ነው ይኸውልህ ሰብረኝ ይሄ ወንድ ነው ኧረ በስመ አብ ለምንድን ነው እንደዚህ እስከሚሆን ድረስ የምትደበድቢው አንቺ ምንድን ነው ምክንያት ምን አደረገሽ ነው የሚያስብለው ቃላት ምን አደረገሽ እሱ ባልሽ አይደል እንዴ ሲጀመር ለአንተ ለምንድን ነው የምነግርህ ማንነት ምንድን ነው ማንነት የለህም እኔ ማንንም ልሆን እኔ እየጠየኩሽ ያለው ጥያቄ አለ አይደል አልመልስልህም ማንነትን ሳላቅ አልመልስልህም ለምን ነው የምመልስልህ አንተ ዝም በል የራፊ እንጂ ምን ልትመጪው ነው አዎ በተወሉ ገና መቼ ያንቺ ያምሻል ምን ልትሰማው ቢያንስ ሰው እንኳን ያላጣፍ እንዴ አላፍርም ለምን ነው ማፍረው እንደፈለኩ ማድረግ እችላለሁ ይመለከት አዩ ምንድነው ቋሰብሽ አንቺ ምንድነው አሰብሽ ምንድነው አሰብሽ ምንድነው እንደዚህ እንደዚህ ይቻላል እንዴ ምንድነው አሰብሽ እንደዚህ አረገጠም ተደፈርኩ
እንደዚህ ሌላ ነገር የምታወሪው? ምን ሆነሽ ነው? ኧረ ገና ብዙ ታሳያለች። ይህነችና ታወሪያለሽ በስነ ስርዓት ወይስ ጉልበት ነው የሚሻልሽ? አለቀ። ምንም ታወራለች እቺ ይህነችና በሰራት ብታስር ነው ይሻላል። ይህነችና እንትን አለች በሰራት ካላሰረች ከባድ ነው እንጂ ምንም ይሄን ፍርዳሾች ይሄን ጉድ ነው የሚሆነው። ተጠንቀቅ ራስህን። ኧረ ምን አባቷ ታመጣለች? ራስህን ታመጣለች። እሺ ምን ራስህን ታመጣለች? እሺ አሁን አንተ አስረኛ ኦኬ ቀጥል። ምን ካባካራኒ ደግሞ ልጀምሪ ነው? ነገርም እናነሳለን። ልትመጣ ትችላለች። ተቀመጥ። አትተማመንስ ወይ ካንተ ጋር ነው የኖርኩት። ዛሬ ይመስገን ካንተ ጋር ነው የኖርኩት። ዛሬ ይመስገን ይኸው ሰው አይቶኛል። ለማን አይነት እስቲ አንተ ፍረደኝ። እንደው ፍረደኛው ወንድ እንደዚህ ነው? ወንድ እንደዚህ ነው? እንዴት ነው ታዲያ? እንዴት ነው ታዲያ? እንዴ ነረ ይኸውልሽ አክብረሽ አናግሪው ነግሬሻለሁ። በስነ ስርዓት እሺ። አቤት ማነህ? ለምንድን ነው እንደዚህ የምትደውልልኝ? ወደ ምክንያትሽ መጀመሪያ ማንነቴ ነው ለመጣው ሌሎ ሰው ላናገራት እንዴ? እስቲ ጠይቃት እስቲ የምትፈልገው ነገር ምን ልጠይቅ? ለማን ግን እስከ ዛሬ ማውራት አትችልም ነበር አይደል? እስከ ዛሬ አራኩት በዚህ ጋር አልችልም። ልታስበር የወጄን እኮ ልትሰበር ትሰብረኛለች። የቀረውን ትሰብር። ያው የምታወራትን ነገር አውራት። አሁን በፊት ለፊት ምንም አትፍራ። ይኸው ሰው እያየ አሁን ፈጣሪ ሰው አውርዶ መጥቶ ይኸው አመጥቶ እኔ ሰው ባለበት አሁን ነው ማወራሽ። ብቻዬ ቢሆን የሚደርስብኝ ነገር ነው የማውቀው። ስለዚህ እኔ ካሁን በኋላ በቃ እኔ አንቺ ጋር መኖር አልፈልግም። አንቺን በቃ ይኸውልህ ከዛሬ ሰዓት ትዳርን ለመበተን አይደለም እዚህ የመጣው። እኔ አልፈልግም። በቃ ማውራት ያለብን ነገር አውራትና በስነ ስርዓት ባያለ እኔ አልፈልግም። እናንተ እንደወጣችሁ ትጀምራለች። አልፈልግም። ምንድነው አልፈልግም። ቺስ ያወራሩን እንኳን እየው ምንድነው የሚያስፈራህ? አሁን ችግር አለብኝ መስሎኝ። እሺ እናንተ እስከምትመጡ የነበረውን ጉድ የቻልኩትን ጉድ ታነሳለች። ይሄን አንዲት አሁን እኮ ቅድም ከነበርኩበት እናንተን ባወራሁበት ሰዓት ጀምሮ እየተሰበረ እያሰርኩት እያነሳኝ እያሰርኩት እስካሁን ታነሳለች፣ ትጥለኛለች፣ መሬት ላይ ትጥላለች፣ እዚህ ታነሳለች፣ ወደዛ ተወረወረኛለች። ምንድነው አንተ ወንድ ነህ? ከውጭ መሰማው ምንድነው አንተ? እኔ አዋራኝ ምንድነው ምክንያትሽ? አንቺ ይሁሉ ምትደበድብ ለምንድን ነው የሚያወራኝ የሚጠይቀኝ ነገር ሁሉ አይጠመኝም። ምን ማለት ምንድነው የሚጠይቅሽ? እስኪ ጠይቃት። እሱ ምን ብሎ ነው አንተ ጋር የመጣው? ለምንድን ነው ምን እንደምታረጊው እየተናገረ ነው። ምን ታረጋኛለች ብሎ ነው አንተ ጋር መጥቶ እዚህ እንድትመጣ ያደረገክ? ይኸውልሽ እኔ በሁለታችሁ መሀል ያለውን ነገር በስነ ስርዓት ተነጋግራችሁ እንድትፈቱ ነው የመጣሁት። ገባሽ? ለማስታረቅም፣ ሁለተኛ ደግሞ አንቺ የምታደርጊው ነገርም ትክክል አይደለም። ያንን ነገር በስነ ስርዓት ለመነጋገር ነው የመጣሁት። ስለዚህ አንቺ ይኸውልሽ እንደ ባለቤትሽ በስነ ስርዓት አክብረሽው በስነ ስርዓት የምትኖሩ ከሆነ በስነ ስርዓት ነው። አረ እንደዚህ እየደበደብሽው እንደዚህ እያደረግሽው እንዴት ነው የምታወራው? እንደ ሚስትም በሆን ባልመጣም ባልደበደብ አሁን ዘመናዊ ሚስቶች አሉ ምንም ነገር የማይደርስባቸው። አየካ ወጣክ መሰለኝ አንዱ ለቀን ወጣክ ወይ ሴት አየክ። ቆይ ተረጋጊ እስቲ አንቺ እሱ ይናገር። አሁን ይኸውልሽ በስነ ስርዓት ታርቃችሁ በስነ ስርዓት ትኖራላችሁ። እንደዚህ አልኖርም ወንድሜ። እኔ ከዚህ እንድታስወጣኝ የህግ አካል ነው የጠራው። መጨረሻ ካሉ ቤቴ ድረስ ይዘህብኝ የመጣው እና ማን ያስወጣሽ? አንቺን ማን ይችላልና? የህግ አካል ቤቴ የቤተሰብ ምክር እኮ አትሰሚም።
የቤተሰብ ዱላ እኮ አይሰማሽም። ማንም እንዲሰነዝር ወደ ፈቅዳል ይገባው እኔ ኧረ በቃ ይበቃኝ። የቤተ ጋበና ደግሞ ታሰጠው። አዎ ተሰብሬ እንደዚህ ደግሞ እጄ ሰባራ ሆኖ ይቀር እዚህ እኮ እንዳልታከም ነው ያደረግሽ። እንዳትወጣ ብለሽኝ ይኸው አልታከምም እኮ እነሱ ባይመጡ እኮ ያው መድኃኒትን ስለምታውቅ የምን መድኃኒት የት አለ? እንደዚህ እኮ ሽባ ሆኜ እቀራለሁ። ከዚህ ከቀረሁ እኮ ደብቄ ከቀረሁ እኮ ካልደወልኩላቸው እኮ በቃ እንደዚህ ሽባ ሆኜ እቀራለሁ። ነገ ደግሞ አንዱ ነግሬት እግሬን ሰብራለሁ። ይኸውልህ አሁን ስለሌላ ነገር እንድታወራ አይደለም። በስነ ስርዓት አንተ እንደ ባል በስነ ስርዓት ተነጋግራችሁ ያለውን ነገር በስነ ስርዓት እሷ ጋር እንደ ባል የምፈታው ጉዳይ የለኝም። በቃ እንደ ባል የሰማሽ አልችልም። እኔ እንደ ባል መሆን አልችልም። እሷ በስነ ስርዓት እንደ ባልና እንደ ሚስት ትኖራላችሁ ወይስ ምንድነው? ሌላ ነገር አንኖርም። እንደዚህ የደረደሩት እንደዚህ እንዴት ነው የምትኖሩት? እስከ ዛሬ ኖሮ የለው ወይ? ካሁን በኋላ ይኸውልሽ እንደዚህ አይነት ጥቃት እንዳታደርሽበት። ኧረ እኔ እሱም እንዳይጠይቀኝ አልኖርም። ምን ነገር ሊጠይቀኝ አልፈልግም። መኖር ነው የምፈልገው። እየኖርኩ ነው አይደል? እኔ አሁን የምፈልግበት ሰዓት የሆነ ነገር ብጠይቅ ምንም አይሆንልኝም። እሷ የፈለገችውን ነገር ውጪ እያገኘች ሊሆን ይችላል። ወንዶችንም ከውጪ እያገኘች ሊሆን ይችላል። እኔ እንደ ሴት ነው የምቆጠረው። ስለዚህ ሁሉ ነገር እሺ